አንዳንድ ከሱ ማለት ነው ገንዘብ ስትቀበል የነበርክነ አጭበርባሪ ገንዘብ ላክ እየጠያልክ ገንዘብ ላክ ጊፍት ስትያል ስታጭበረበር የነበርክ አጭበርባሪ አውጣላለሁ መረጃ አውጣላለሁ እንደዚህ ከመጣ ማለት ነው እና ደፋር እኔ እነሳለሁ እናንተ እንዴ በአንድ ዓመቴ ትነሳለህ እንዴ? የትኛው ክርስትና ህይወታችሁ ነው? አሳዩን እስኪ ኑና አሳዩን የትኛውን ክርስትና ቁማርተኛ ማሳጃም ጠቅላላ እስና ልብ ያለው ምጣስ እኔ ፊት ልብ ያለው ምጣስ አንድ ሰው ምጣስ እኔ ፊት አንድ ሰው እኔ ፊት ገስት ግባ እስኪ ና ግባ መረጃ ነው እንደዚህ የምዘገዘግልህ አንድ ሰው ማለት ነው የምነግርህ እንዴ እኔ በአንድ ዓመቴ እንደዚህ ሰርፍ ትነሳብኛል እንዴ? ተደራይተ በአንድ ዓመቴ ደፋ ዝም ስላልኩ ነው እንዴ? እኔ እኮ የምወዳት ኪዳነ ምሕረትን ፈርቼ እኮ ነው ዝም ያልኩ ኪዳነ ምሕረትን ፈርቼ እኮ ነው ብራዘር ዝም ያልኩ ማለት ነው። እምቢ ካልክ እነቀንቅልሃለሁ። የአንተን ህይወት ነው የምነቀንቀው፣ የቤተ ክርስቲያን አይደለም። የአንተን ህይወት ልንገርህ፣ የተጨማለቀውን የአንተን ህይወት መንግስትን የምታጭበረብር ብላክ ማርኬት ገብተህ መንግስትን የምታጭበረብር አጋፍጣለሁ ነው የምልህ። አጋፍጣለሁ። እምቢ ካልክ አጋፍጣለሁ። ደፋር እንዴ ተውኝ እኔን ሪፖርት አታስደርጉብኝ፣ ስራ ልስራበት። እስከ ዛሬ ዝም ያልኩት ሪፖርት ስለምታደርጉ ለዛ ነው ዝም ያልኩት። በቃ ጌመር ሆንኩ እኔ ያለ ፖዚሽን ጌመር ሆንኩ፣ ጌም ተጫዋች ሆንኩኝ። እንዴ አታስብም እንዴ ደምሮ እንደ ጌመር ይሆናል አትልም እንዴ ደምሮ እንደ ጌመር ይሆናል አትልም እንዴ? ስንት እውቀት እያለኝ ስንት ሰው ማስመለጥ እየቻልኩ እንዴ ምን ሆነ ነው ብራዘር? እንዴ ምን ሆነ ነው? ጌመር ሰውን ጭንቅላት እንኳን አያምህም እንዴ አንተ? እንዴ አንተ እዛ 6 ሆነ ገብርኤል አባቴ ምናምን ትላለህ። ደፋር አስመሳይ ሁላ ነህ አንተ። ደግሞ በየቤቱ እየገባ ምን ወራዳ አዋርዳለሁ። እነዚህ ቪአይፒ እየገባ የምታወርዱን ውስኪ ዲያስፖራዎቹ እንዳለ ይዘ ደፋ። ይኸው ይሄ ሰውዬ እያንዳንዱ ማለት ከዚህ ሰው ያልበላ የለም። ይኸውልህ ብላክ ማርኬት ላይ ማለት ነው የምሰራውን ሁሉ ማጋፈጥልህ ገባ። ከመናፍቅ ጋር ሆን ብለህ ነው ህብረት ያደረገው። ከመናፍቅ ጋር ኦርቶዶክስ ካልሆነ እኔ ትናንትና ኦርቶዶክስን ስሳደብ ከአንተ ጋር ህብረት ያደረገ ልጅ ዛሬ ኦርቶዶክስ አልሆንም። እኔ ግን ቤተክርስቲያንን ተረድቼ መጥቻለሁ። ቤተክርስቲያንን ተረድቼ ገባ። አንተ ከእሱ ጋር ህብረት ታደርጋለህ። ለምን ደምሮን ሪጀክት ታደርገዋለህ? ደፋር ነህ በእናትህ። ነገ አወጣልሃለሁ። ብላክ ማርኬት ላይ በፔፓል ምን እንደምሰራ በል አወጣልሃለሁ። ነገር አወጣልሃለሁ። ጠብቅ። አወጣልሃለሁ። የሰራውን ቤት ትመልሳለህ ወደ መንግስት ካዝና ትመልሳለህ እያልኩ ነው። አሁን እነዚህ ሰዎችን ሌላ ነገር ውስጥ ከቱኝ እኮ ነው ዴቭ ማርያም፣ ሌላ ነገር ውስጥ ከቱኝ እኮ ነው። እግዚአብሔር ምስክር፣ ሌላ ነገር ውስጥ ከቱኝ። ሰማ ገና አንተ እኮ እኔ ነግሬሃለሁ። ገና እዚህ ቤት ስትመጣ ናና በእኛ ቤት ውስጥ ሆኖ የመጀመሪያ ቀን ቁጭ ብሎ ምናምን ጊፍትን ሰብስብ ብለው እምቢ ስትል ነው። አሁን ነው አደጋ የጀመረው። ጎበዝ በኢየሱስ ስም በእኛ ቤት ናና ተብሎ ከአንተ የተጠመቅ ቀን ቂጥ ስር ሲያሸነግሉ የነበሩ የታሉ? አሁን የታሉ? ለምንድን ነው የማይመጡት? ተጠምቀ ቤትህን በመክፈት በራስ ቤት ፕሮግራሙ በማድረግ አንድ ቀን አልዋሉም አላደሩ ካጠገብህ ሲርቁ ተው ምናምን ትላለህ። ምንም አታመጣም። እያንዳንድ እኔ ወላችሁ እኔ ቤተክርስቲያን ላይ የዘመኩት ቤተክርስቲያን ኩላዊት ቅድስት ተዋህዶ የሆነች ቤተክርስቲያን ናት።
ቅድስት ንጽሕት የሆነች ንጽሕት ክላዊት ቅድስት የሆነች ቤተክርስቲያን ናት። እማምላክ ምስክሬ። አንድ የፕሮቴስታንት ማስተርስ ያለው ሰው ማለት ነው እኔ አሁን ከገባኝ የኦርቶዶክስ አስተምሮ ሊያወጣኝ በተአምር አይችልም። በተአምር አይችልም። ንጹህ ኦርቶዶክሳዊ ነኝ። ንጹህ እውነት የገባኝ ክርስትና የገባኝ አደባባይ ለመመስከር አቅም ያለኝ ማለት ነው። ንጹህ ኦርቶዶክሳዊ ነኝ። ግን በሸርና በተንኮል የታጠቃችሁ ከነገ ጀምሮ ማለት ነው ምንም አያመጣም የምትል ከሆነ አሳይሃለሁ። ምንም አያመጣም የምትል ከሆነ አሳይሃለሁ ነው የምልህ። አሳይሃለሁ። ይኸውልህ ልንገርህ አንተ ጋር ማለት ነው ቴሌግራም ግሩፕ አላችሁ አለ እንተያያለን። እሺ በመንግስት እንድትጠየቅ ነው ማድረግ። እንተያያለን ያልኩ ነው። አንተ በመጥፎ ሁኔታ ውስጥ ተቀርጸ ያለ ገባ። አንድን ቦሌ መድኃኔዓለም ቤተክርስቲያን ያስተማርን አስተማሪ ቤተክርስቲያን የሰጠችውን ማዕረግ ጥለ አንድ ወንድማችን ብለ ተናግራል አለ። እሄድብሃለሁ ነው የምልህ። አለቅህም። ጠብቅ። አንተ የሆነ ዝም ብለህ ገባ ወጣ አትበል። ይህ ገባ ወጣ አትበል። እንዴት እንዳስጠላችሁኝ። ገባ ወጣ አትበል። ብሎክ ነው ማድረግ። ከዚህ በኋላ ገባ ወጣ ካልክ እቦልክሃለሁ። ነገርኩ። በጣም ከባድ ሚዛን ከኔ ጋር ለመጣላት በቃ በጣም ከባድ ሚዛን ልንገርህ። በጣም ከባድ ሚዛን ነው የምልህ። እንደ ሁሉም ገዝት ልኮ ማንም የለም። ገዝት ልኮ እሺ። አንዳንድ እኔ በማርያም የምተወው እነሱ ሲተውኝ ነው። እነሱ ካልተውኝ እኔ መቼም አልተዋቸውም። ግልጹ ልንገራችሁ፣ ይተውኝ። እኔ ላይ ሪፖርት ማስደረግ ያቁሙ። ንገሯቸው። ኦርቶዶክሳውያን ከደምሮ ጋር ያላችሁን ነገር ፍቱ በሉ። ስሙኝ፣ ከደምሮ ጋር ያለን ነገር ፍታ በል። ከዚህ በኋላ ማለት ፎቶ ነው የምለጥፈው፣ እንዳታዝኑ እሺ። እነሱን ተናገርኩ ማለት ኦርቶዶክስ ቤተክርስቲያንን እምወዳትን እማከብራትን ዘላለምን የሰጠዋትን ቤተ ክርስቲያንን መቼም ነው በእነሱ የተነሳ ማልናገረው። እነሱ ግን እስከ መጨረሻ ታገላቸዋለሁ። ለምን? የቤተ ክርስቲያን ጠንቅ ስለሆኑ ማለት ነው። ሰው ሲድን የማይወዱ እና ክርስቶፎስን የሚያገሉታል። እሺ ተነስልኝ። ዘክርስቶስ ክርስቶፎርስ የሚባል ወንድማችን አለ። ክርስቶፎርስ ጋይስ፣ ክርስቶፎርስ የሚባል ወንድማችን አለ። ክርስቶፎርስ ታውቁታላችሁ? ክርስቶፎርስ ጋይስ የቤተክርስቲያን ሰው ነው። ዲያቆን ነው። ዲያቆን እንደው መምህር ስትሉት የማይወድ ማለት ነው። ክርስቶፎርስን አግለውታል። በጣም በመከራ ነው ያለው። በመከራ ከቲክቶክ ፕላትፎርም ለመውጣትና ለመግባት በጣም በችግር ያለ እግዚአብሔር በሚያውቀው ክርስቶፎርስ የሚያክል አስተማሪ ማለት ነው። ሪጀክት ማድረግ ምን ማለት ነው? እሺ ሰላም ሰላም አለን። እኔ አንተ እንደዚህ ስትል ትዝ ያለኝ ማን ነው? ክርስቶፎርን ትዝ ያለኝ እና እሱንም እንደዚህ እያገለሉት ምናምን አትግቡ እያሉ ላይቭ ሲገባ ትመለከት ከሆነ 100 ሰው ይሆናል። ያ እና ድሮ በጣም እየተደወለብኝ ስልክ ችግር የለም። አውራ ሰሙ የወጣው በእነዚህ ልጆች ምክንያት ነው። ግልጹ ንገራችሁ። ሰሙ የወጣው
ምንም ማስታረቅ ምናምን የለም። እና ኦርቶዶክሳዊ ከሆንክ ይኸውልህ የእነሱ አሸርጋጅ ከሆንክ ቴሌግራም ግሩፕ ካለ ማለት ሂድ፣ ቴሌግራም ግሩፕ ላይ ሂድ። መብት ነው ሂድ። እንደፈለግ አርግ ስትሉ ባለማተብ ላይ ተነሳ። እኔ ደግሞ ከነገ ጀምሮ ታዩኛላችሁ። ከነገ ጀምሮ ሰው እኮ ማለት ነው ቅዳሴ ጾም ጸሎት እየገባ ገስት የሚከብዱ ስንቶች አሉ። አለኝ ሪከርድ እንደዚህ ያስቀምጡት ስንት አለ። ጊንጣ ሙላ ጠብቅ። እሺ ቅዱስ ተነስተልኝ ደምረው ወንድማችን አለ እንዴ ነው? አቤት ደህና ነህ? አሉ ምንድነው ማነው የሚያበሳጭህ? እሺ ሀሳብ አስተያየት አለ ብራዘር? ስለሚያበሳጭህ የለኝም። በቃ ተበሳጭተህ አይቼ ነው። ምንድነው አላወኩም። በቃ ካላወቅህ ታዲያ ለምን ትገባለህ? ካላወቅህ ለምን ትገባለህ? ገና ወሬ ልታልነፈን ብሎ ሄደህ ቴሌግራም ላይ ትናገር ነው ወሬ እዚህ ጋር አንተ ለቅመህ ይይታ ተፋ ማንም መለከት ከዚህ በኋላ ማንም አለቀ። አንድ ሰው ከዚህ በኋላ ማለት ቴሌግራም ግሩፕ ላይ እከሌ ላይ ሪፖርት አድርጉ፣ እከሌ ቤት አትግቡ የምትሉ ካላችሁ፣ እከሌ ቤት ጊፍት አትስጡ የምትሉ ካላችሁ ይኸው እናቴ ትሙት እንደዚህ ነው ማዋርድ። ጠብቅ አዋርዳለሁ። እኔ ላይ በደህና ጊዜ የተሰጠኝ መረጃ አለ። አቤት ሰላም ነው እንዴ? አለን ሁሉ ሰላም ነው። ሀሳብ አስተያየት እንስጥ ይቻላል? አዎ ትችላለህ፣ መብት ነው። መቃደንም ይቻላል። ሀሳብ የበላይነት ታምናለህ ወይስ እንዴት ነው? አቦ ቀጥል፣ በእናትህ አትፈላሰፍ። አይ አሪፍ ነው። እኔ እኮ አንተ እኮ በቃ ጀግና ነህ ምናምን፣ ግን አሁን እንደዚህ ሆንከው ምን ያያ ሄዶብክ እኮ ነው። ምንም ስራ የለም ምናምን እና ለዛ ነው። አይዞህ ችግር የለም። 70 ሺህ ብር ሰርቻለሁ ለአንተ 70 ሺህ ብር። እሺ ችግር የለውም። 70 ሺህ ብር ሰርቻለሁ። እሺ ሰማኛ መልካም 70 ሺህ ብር ሰርቻለሁ። 70 ሺህ ብር ሰርቻለሁ። ጊፍት እያገኘሁ ነው አባ። እሺ ምን ችግር አለ? አሁን ኦኬ ጠሮበታል። አዎ ስለዚህ ምን ይሁን? ተረባርበን አፈር እንተተው እኮ እሱን ለማካካስ ነው። አሁን አንተ ዝም በል በእናትህ፣ አንተ ዝም በል። ወሬ ነህ አንተ። ምን ትናገራለህ እንዴ? አልወጣም። ትመነከራለህ ደግሞ ትናገራለህ እንዴ? ደፋ ያን የሚያክልማ አንድ ኦርቶዶክስ አይዞ የለም። ብሎክ እሺ፣ ጤና ይስጥልኝ ፋሚ። ምንም በውስጥ ምናምን የለም። እና እያንዳንዱ ከኔ ጋር ጥሬ ስጋ ጴንጤ እያለው እያንዳንዱ ከኔ ጋር ጥሬ ስጋ ለመብላት የሚፈልግ ሰው ከሆነ ዛሬ እኔ ላይ የተነሳብኝ ደፋ። ከኔ ጋር ፎቶ ለመነሳት የሚፈልግ ሰው ከሆነ ዛሬ እኔ ላይ የተነሳብኝ ፍቅሬ ኩኝ ስፓኛ ከኔ ጋር ጥሬ ስጋ ለመብላት የሚፈልግ ሰው እኮ ነው ዛሬ ከኔ ጋር የተነሳብኝ። ልንገርህ ሲሳይ የሚባል ታውቃላችሁ? ሲሳይ ታውቁታላችሁ? ሲሳይ የምታውቁት ሲሳይ ታውቃላችሁ? ሲሶ የምትሉት ማለት ነው። ሲሶ የምትሉትን ታውቃላችሁ? ሲሶን ታውቃላችሁ? ሲሶን ታውቃላችሁ? ልንገርህ እያንዳንዱ ዛሬ እሱ ቤት ገብቶ የሚያሽቀብጠውን ገባ ፍንጭ የሰጠሁት እኔ ነኝ። እኔ ሲሳይን ቲክታክ ፕላትፎርም ላይ ያመጣሁት እኔ ነኝ። እንደዚህ እያሳዩት እጁን እንደዚህ እያደረጉት ጥሬ ስጋ እየጋበዘ ዛሬና ኬሱ ቤት ገብቶ የሚያሽቃብጡት እኔ ነኝ ያስተዋወቅኳቸው። ማጋ ያሬድ ለቅሶ ቤት ዲያቆን ያሬድ ለቅሶ ቤት ማለት ነው። እኔ ነኝ ያስተዋወቅኳቸው። እኔ ይኸው እስቲ አይደለም ይበል እንደ እኔን አንተ ትቀልዳለህ እንደ ደፋር
የማርያም ልጅ ሲሳይ አለ። ለምን ኦርቶዶክስ አታደርግም ታዲያ? አንቺ አሽቃባጭ ነህ። ለምን ኦርቶዶክስ አታደርግም? ሲሳይ አለ። ለምን ኦርቶዶክስ አታደርግም? ነይ ብሎክ ነው ማድረግሽ። ብሎክ ውጪ። ለምን ኦርቶዶክስ አታደርግም? ለምን ኦርቶዶክስ አታደርግም? ትናንትና እኮ በኤርሚያስ አበበ አሰድቦን፣ በቀለሜ አሰድቦን አኬ ተናግሮት፣ ዛሬ አኬ ሲሳይ ቤት ነው የሚያሽለጠልጠው። ሰካራ ሙላ ፋሚ ተነስተልኝ። ፋሚ ደሜ እንደምን አለ? አለን። ሰላም ነው? ሁሉ ሰላም አለን። ደሜ ምንድን ነው የምሰማው ነገር? ጥሩ ነው? አዎ ጥሩ ነው። በርታ፣ አይዞህ፣ ቀጥል በቃ። እሺ ቴንክ እነዚህ ጥሩ ነው ምናምን ትላለህ። ቀላል ጥሩ ነው። እውነቱን ማፍረጠረጠለ እውነቱን ዋጠው። እውነቱን መዋጥ አለብህ። ፋሲል እንደት ነህ ወንድም ጥላ? ሰላም ነው ወይ? ዛሬ ብሶት የወለደው ጀግናው የኢህአዴግ ሰራዊት ግንቦት 20 1983 የኢትዮጵያ ሬዲዮ ተቆጣጠረ። ደምቼው እኮ ምን መሰለህ፣ ጀስት አይኖ ይረዳናል የሆነብህ ነገር ግን እንዴት ነው ኤክስፕሌን የምታደርገው ነው። ጀስት ሰዎች የሚያደርጉት ይገባናል። ቲክቶክ ላይ እንዴት ነው የምትገልጸው ነው እንጂ ስሜትን መናገር ምንም በቃ የተደረገብህ ነገር ምናምን እናውቃለን እኮ ልጆች አለ። ግልጽ ነው ታዲያ እኮ ያንን ነገር መናገር እኮ ነው። አዎ እንዴት ነው የምታብራራው ነው። ምንም ማብራራት እኮ አያስፈልግም። ቴሌግራም ግሩፕ አላቸው። ቴሌግራም ግሩፕ ላይ አንፎሎ አርጉ፣ ሪፖርት አርጉ፣ ያን ሰው አማሩት። ከቤተክርስቲያን ብቻ በአጠቃላይ ስለ ቤተክርስቲያን ገስት ከፍቶ እንዳይወጣ ሻዶባን እንዲሆን አድርጉ ተብሎ ትእዛዝ ታዘዋል። የማ ቤት? የእኔ ቤት፣ የክርስቶፎርስ ቤት። ክርስቶፎርስ ታውቃለህ? መምህር ክርስቶፎርስ ታውቃቸዋለህ? የማንም ጥገኛ ስላልሆነ ማለት አለቀ። ከዚህ በኋላ ደግሞ አለው እኔ ብቻዬን እገጥማለሁ። እየነገርኩ ነው። በይቅርታ በኦርቶዶክሳዊ ማንነት ይቅርታ እማትመለሱ ከሆነ ገባለ። ይሄ እኔ ውስጥ ያለ ይሄ እውቀት ነው። እኔ ውስጥ አለው። የማንም እውቀት እኔ ውስጥ አልገባም። የማንም እውቀት እኔ ውስጥ አልገባም። እማትመለስ ከሆነ በይቅርታ እማትመለስ ከሆነ ምንም አታመጣም የምትለኝ ከሆነ ምን እንደማመጣ አሳያለሁ እያልኩ ነው። እሺ ሰምተኛለሁ። አሳያለሁ እያልኩ ነው። እኔ ባለማህተም ጀግና የደብረ ሰላም ቅድስት ማርያም ቤተክርስቲያን ሜምበር የሆንኩ ልጆችን በዛ ያስጠመቅኩ እኔ ደግሞ በቦሌ መድኃኔዓለም አዲስ አበባ በቦሌ መድኃኔዓለም ቤተክርስቲያን ተጠምቄ ጉድ ያመጣው ሰው እንደሆንኩ ልንገርህ። ምናልባት ፈርዖንን ዮሴፍን የማያውቅ ንጉሥ በግብፅ ነገሰ ይላል። ካላወቅ ላስታውሰ። እሺ ካላወቅ ብዙዎች በእኔ መዳን በእኔ ኦርቶዶክሳዊ መዳን ገባርለም ከፕሮቴስታንት ቤተ እምነት ብዙዎችን የተመለሱት እኔ ቪዲዮ ስለማላሳይ ስለማልቀርጽ እንደዛ ይህን አስበህ ነው ብራዘር። ይህን አስበህ ባለማዕተብ ነኝ የገባኝ ባለማዕተብ ነኝ ነው የምልህ። በቃ የምነግርህ ከኔ ጋር አገማለሁ ፋይት አደርጋለሁ የምትል ከሆነ ቀጥል። ከዚህ በኋላ ቀጥል። እኔ ቴሌግራም ግሩፕ ላይ አንድ ትእዛዝ ብቻ ስታዝ ልስማ። በቃ አሳያለሁ። ከዚህ በኋላ ማርያምን ነው የምልህ። እኔ የቤተ ክርስቲያን ልጅ ነኝ። በቅባ ሜሮን የተቀባው ቅዱስ ቁርባን የተካፈልኩ በቄዳር ተጠመቄ መንፍቅናን እርግፍ አድርጌ የመጣው የቤተ ክርስቲያን ልጅ ነኝ። ግልጹን ልንገርህ፣ የቤተ ክርስቲያን ልጅ ነኝ። አንተ ማለት ነው የሆነ ቪዲዮ ሰርተ ምናምን እዛ ቪአይፒ እየገባ ውስኪ እየጠጣ ቪዲዮ ሰርተ እንደ ክርስቲያን በታሳይ ከሆነ እኔ ደግሞ እገልጥልሃለሁ።
እያንዳንዱ እገልጥላለሁ ነው የምልህ። ማንንም ማልሰማ ማንንም። ለምንድነው ደግሞ የጠጣው? ካልጠጣው መናገር አልችልም። ግልጹ ልንገራለም። አሁን ለቀቀኝ ከስጋር ሁሉ ማለት ነው። የጠጣሁት 4 ቢራ ወይ 5 ቢራ ነው። 4 ቢራ ወይ 5 ቢራ ፔሬድ ገባ። እኔ ግማሽ ቦትል ውስኪ ወርዶልኛል ነው የምልህ እኮ። እዚህ ቲክታክ ፕላትፎርም ላይ የምታውቁት ሰው አስተማሪ የሆነ ሰው እና ደሜ ቪአይፒ እንግባ ብሎኝ ገባ። ግማሽ ቦትል እንዲህ ነው ያልኩት። ላይቭ እንግባ እንደ ስለው እንደሱማ ያስጠቁረናል አለኝ። ላይቭ ተው በቃ ተወኝ ነው የምልህ። አለቀ። ተወኝ እሺ፣ ተወኝ በቃ ተወኝ። ምንም ጥቅም ምንም አላባለኝም። እግዚአብሔር ይመስገን። እኔ ጌሜን እጫወታለሁ። የማያገኝ ጊፍተር መጥቶ ሰፖርት ያደርገኛል። እነ ዴቭ መጥቶ ሰፖርት ያደርጉኛል። እግዚአብሔር ምስክሬ፣ እናቴ ትሙት እውነት